ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ ከምግብ ወጣ ብዬ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ብዙ ጊዜ እንግዲህ እንደምታውቁት ፍሪጃችን ውስጥ ብዙ እቃዎችን እናስቀምጣለን። ምግብ ነክ የሆኑ ነገሮችን መጠጦችንም እናዘጋጅና እናስቀምጣለን። ምግቦችንም የተለያዩ ምግቦችን እናስቀምጣለን እና በጣም ክራውድድ በሚሆኑብን ጊዜ አንዳንድ ሽታዎች ሊፈጠሩ ይችላሉ። ስለዚህ እነዚህን ሽታዎች ሊያጠፉልን ይችላሉ፣ ሊቀንሱልን ይችላሉ ብለን የምናስባቸውን አንዳንድ ዘዴዎችን ወደ እናንተ ለማቅረብ 3-4 ያህል ነገር አዘጋጅቼ ለማሳየት ሞክራለሁኝ። እንግዲህ እናንተም ምናልባት ደግሞ እኔ ከማሳያችሁ ውጪ የተለየ አለ ብላችሁ የምታስቡት ነገር ካለ በኮሜንት ሴክሽን ላይ ያሳውቁኝና ለቤተሰቦቻችን ደግሞ እናጋራለን ማለት ነው። እንግዲህ ወደ ቪዲዮ እንሄዳለን። ወደ ቪዲዮ ከመሄዳችን በፊት እንግዲህ ምናልባትም ሰብስክራይብ ሳታደርጉ ረስታችሁ ያላችሁም ሰዎች ካላችሁ ሰብስክራይብ ማድረግን እንዳትዘነጉ። እንደምታውቁት እንግዲህ ፍሪጅ ቤታችን ውስጥ ካሉ የመገልገያ እቃዎች ውስጥ በጣም ከፍተኛውን ድርሻ የሚይዝ ነው። ከውጭ ገዝተን የምናመጣቸው የምግብ አይነቶች እንዲሁም ደግሞ ቤት ውስጥ ያዘጋጀናቸው ምግቦች ሳይበላሹ እንዲቆይልን የሚያደርግ እቃ ነው። በፍሪጅ ውስጥ እንግዲህ ያልተዘጋጁ ምግቦችና የተዘጋጁ ምግቦችንም እናስቀምጣለን። በዚህ መሃል እንግዲህ አንዳንድ ጊዜ የተዘጋጁ የሚሆኑ ያልተዘጋጁ ምግቦች በተለያየ ምክንያት የራሳቸውን መጥፎ ሽታ ሊያመጡ ይችላሉ። አንዳንድ ጊዜ በአቀማመጥ ችግርም ሊያመጡ ይችላሉ። ስለዚህ እንደነዚህ አይነት ችግሮችን በምን መልኩ መቅረፍ እንችላለን የሚለውን አሁን እናያለን። የመጀመሪያው ብዬ የማስበው እንግዲህ ፍሪጃችንን ንጽህናውን መጠበቅ አለብን። የምናስቀምጣቸው እቃዎች ደግሞ ከፍሪጁ አቅም በላይ መሆንም የለባቸውም። በሌላ በኩል ደግሞ ቶሎ ሊበላሹ የሚችሉ ግብአቶችን የምግብ አይነቶችን ሊበላሹ ወደማይችሉበት ቦታ ወይ ወደ በረዶ ቤት ማስገባት ያለብንን በረዶ ቤት ማስገባት አለብን። አንዳንድ አትክልቶች ደግሞ ቶሎ ሊበላሹ ስለሚችሉ በየጊዜው እየፈተሽን ሊበላሹ ያሉትን ማውጣት አለብን። በዚህ እንግዲህ አንዳንድ ጠረኖችም ሊከሰቱ ይችላሉ። ስለዚህ እነዚህን ጠረኖች ደግሞ በምን መልኩ እናስወግዳለን የሚለውን ደግሞ ዘዴዎች በቅደም ተከተል እናያቸዋለን። ምናልባት ከነዚህ አሁን ካቀረብኳቸው ዘዴዎች ደግሞ ሌላም አለ የምትሉት ከሆነ በኮሜንት ሴክሽናችን ላይ ታሳውቁንና እሱንም ደግሞ ለቤተሰቦቻችን የምናሳውቀው ይሆናል። የመጀመሪያ ብዬ ያቀረብኩት እንግዲህ የተፈጨ ቡናንና የተፈጨ ጨውን አንድ ላይ በማድረግ በፎይል ጠቅልሎ ፎይሉን በመርፌ ወይንም ደግሞ በሹካ ወይም በቢላ በሳበሳ በማድረግ ወይንም ደግሞ ፎይል ከሌለ ጠብጣብ ቀዳዳዎች ባሉ እቃዎች ውስጥ አስቀምጦ ፍሪጅ ውስጥ ያለውን መጥፎ ሽታ ማስወገድ ይቻላል። እንዴት ቡናና ጨው ይሄንን መጥፎ ሽታ ያስወግዳል ለሚለው ቡና ናይትሮጅን ስላለው በፍሪጅ ውስጥ መጥፎ ሽታ ያላቸውን አየር ላይ የሚንቀሳቀሱ ሞለኪውሎችን በመሳብ ሽታውን ያጠፋዋል። ጨው ደግሞ ከመጠን በላይ እርጥበትን በመምጠጥ መጥፎ ሽታ የሚፈጥሩ ባክቴሪያዎችን እንዳይባብዙ ይረዳል። ስለዚህ በቀላሉ የምታገኙት ግብአትም ስለሆነ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሁለተኛው ዘዴ ደግሞ ከሰል ነው። ንጹህ የሆነ ከሰል በትንሽ ዕቃ ላይ መረጥ አድርጋችሁ ንጹሁን በሳህን ላይ ታስቀምጡና ፍሪጅ ውስጥ ታስቀምጡታላችሁ አንድ ቦታ ላይ። እሱም ልክ እንደ ቡናና ስኳሩ መጥፎ ሽታን በመሳብና በመንጠጥ መጥፎ ሽታ የሚያመጡ ባክቴሪያዎች እንዳይባዙ እንዳይራቡ ያደርጋል። ሶስተኛው ዘዴ ደግሞ ቫኒላ ነው። የቫኒላ ፓውደሩም አሉ፣ ፈሳሹም አለ። ፈሳሹ ከሆነ በእራፊ ጨርቅ ወይንም በጥጥ ውስጥ ነክሮ በእቃ ላይ ፍሪጅ ውስጥ ማስቀመጥ ነው። ቫኒላው በእርግጥ የተለየ ነገር የለውም። የቫኒላው ሽታ ጥሩ ሽታ ስላለው ነው እንጂ። ሌላው ደግሞ አንዳንድ ጊዜ ፍሪጃችን ተዘግቶም የሆነ ሽታ ሊሸተን ይችላል። ፍሪጆች እንግዲህ ፋን ሲስተም ያላቸው ሊኖሩ ይችላሉ። ፍሪጅ ውስጥ ደግሞ በረዶ ይዘው በተለያየ ምክንያት መብራት ሲጠፋ በረዶው ሊቀልጥና ወደ ታች ሊወርድ ይችላል። በዚህን ጊዜ የሚፈሰውን ውሃ ከጀርባው የሚጠራቀምበት የራሱ የሆነ ማጠራቀሚያ አለው። በአይናችን ፊት ለፊት ቶሎ ልናየው የማንችለው። በዚህን ጊዜ ያ የተጠራቀመው ውሃ ስለማናየው ብዙ ጊዜ ይቆይና ሽታ ሊያመጣብን ይችላል። ስለዚህ ይሄንን ቦታ
በደንብ እየፈተሽን እያየን ማጽዳት ይገባናል ማለት ነው። እንግዲህ በዚህ መልኩ ፍሪጃችንን ንጽህናውንና እንዴት ሽታ ቢኖር እንኳን እንዴት ማስወገድ እንደምንችል ያለኝን ነገር ለማቅረብ ሞክሬያለሁ። በእናንተ በኩል ደግሞ አዲስ ነገር ካለ ሌሎችም የተለዩ ነገሮች ካሉ ብትገልጹልኝና ለቤተሰቦቻችን ብናሳውቅ በጣም ደስ ይለኛል። በሌላ በአዲስ ፕሮግራም በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ከዚያ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለቤተሰቦቻችሁ ለወዳጆቻችሁ ደግሞ ሼር ማድረግን አትዘንጉ። በሰላም ያገናኘን። ቸር ሁኑልኝ።